ውድ የቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን መንታ መንገድን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። አብራችሁን ቆዩ። በጧት የኖህ ስልክ እየጠራ ነበረ። ኖህም ስልኩን ባነሳው ጊዜ ሴቤ ላይ ነበረች። ሴቤ ላይ ግን አይኗ ላይም ባቀሩ አልመለሰችለትም። አይሰማም ሴቤ ላይ ኖህ ወደ እኔ መምጣት ትችላለህ? የት ነሽ? ኖህ በፍጥነት ከቤት እየወጣ ነው። ጎኑ ላይ የተቀመጠውንም ሽጉጥ ያስተካክላል። በሌላ በኩል ሰራተኞቹ ጠረጴዛውን በሚያስተካክሉበት ጊዜ ህክመት ወደ ሳሎን ትመጣለች። ወይዘሮ ህክመት ደህና አደርሽ? ይሄ ሁሉ ደስታ ምንድን ነው? ምን እየተፈጠረ ነው ያለው? እና ደግሞ ጫጫታ አለ። ይቅርታ አድርጊልን ወይዘሮ ህክመት። ነገር ግን አቶ ሳሚት በጠዋት ተነሳ። እናም ጠረጴዛውን በደንብ አድርጋችሁ አዘጋጁት ብሎ ተናግሯል። በጠዋት ተነስቷል እያልሽኝ ነው ያለሽው? የት ነው ያለው? ጥናት ክፍል ውስጥ ነው ያለው። ቆንጆ የቱርክ ቡና አዘጋጁልኝ። እሺ ወይዘሮ ህክመት አሁኑን እናዘጋጃለን። ጃሃንስ የት ነው ያለው? ወጥቷል እንዴ? ሲጀመርም ወደዚህ አልመጣም። ህክመት በጣም ትናደዳለች። ሌላ በኩል ሴቤ ላይ ኖህን እየጠበቀችው ነው። ኖህም ቦታው ላይ ደረሰ። ንገሪኝ፣ በስልክ ፈልግሃለሁ ብለሽኝ ነበረ። የተፈጠረ ነገር ያለ መስሎኝ ነበር። እኔ የማደጎ ልጅ ነኝ። ኖህም ባለመደነቁ ግራ ትጋባለች። አንተም ይሄንን ነገር ታውቃለህ? አውቃለሁ። እንዴት ነው ያወቅከው? ትላንትና ነው በሆነ አጋጣሚ ያወቅኩት። እናቴ ህክመት አይደለችም፣ ሳሚትም አጎቴ አይደለም። እዛ መኖሪያ ቤት ያሉ ሰዎች አንዳቸውም ምኖች አይደሉም። ይህንን ሁሉ ውሸት መቋቋም አልቻልኩም። መቴ ሴቤ ላይን ክፍል እየከፈተች ትናገራለች። ሴቤ ላይ ቻኔት ነው። ነገር ግን ሴቤ ላይ ክፍል ውስጥ አልነበረችም። መሳቢያውንም ከፍታ ጌጣጌጦችን መፈለግ ትጀምራለች። ሁሉንም ወስደዋለች። ምንም ነገር የለም። ወይ ሴቤ ላይ ምን እያደረግሽ ነው አንቺ የተረገምሽ? ሴቤ ላይ ትናገራለች። አባቴ ጥሩ ሰው አልነበረም፣ እኔንም አይወደኝም። እናም ራሴን አባትና እናትሽ ያልወደዱሽ ሌላ ማን ሊወድሽ ይችላል እያልኩኝ እጠይቅ ነበር። እናቴ የምትፈልገውን ነገር ሁሉ የማደርገው ለዛም ነው። ሁሉንም ነገር ያደረግኩት ለእናቴ ብዬ ነው። ምን አይነት ቤተሰብ ውስጥ እንዳለሁኝ ተመልከት። አሁን አንተን እንኳ ማየት አልችልም፣ ምክንያቱም እነዛ ጸያፊ ውሸታሞች አንተን እንድተውክ አድርገውኛል። የምትናገረውን ነገር አላመንኩህም ነበር። አንተን ማመን ሲኖርብኝ እነሱን ስላመንኩኝ አዝናለሁ። እባክህን ይቅር በለኝ ኖህ። እባክሽን አታልቅሽ፣ ዝም ብለሽ ብቻ ተናገሪ። ውሸታሞች ይናገራሉ ትያለሽ። ለእንደዚህ አይነት ሰዎችን ባሽን ማፍሰስ የለብሽም። አባቴ ሀብታም ሰው ነበረ። ለዛም ነው ቻሃን እኔን ያገባኝ። ቻሃን ራሱ ነግሮኛል። ነይ እንሂድ። ወዴት ነው የምንሄደው? እንደዚህ ሆነሽ ብቻሽን ልተውሽ አልችልም እና ወዴት ነው የምንሄደው? አላውቅም። ነገር ግን አንቺ ፈገግ የምትይበት ቦታ መሄድ እንችላለን። ወዴት እንደምንሄድ አላውቅም። ነገር ግን ሜሊክ እዚህ ነች እኮ። ሜሊክን ሁሌም ቢሆን እጠብቃታለሁ። እናም ከዚህ ወጥመድ አንቺን ማዳን እፈልጋለሁኝ። ቀጣይ ምን እንደሚሆን እናያለን። አሁን ግን እንሂድ። እውነትህን ነው? አዎ እውነቴን ነው ሴቤ ላይ። ለአንቺ ልሞት ነበረ። ለአንቺና ለእህቴ መቼም ቢሆን እሞታለሁ። በሌላ በኩል ህክመት ሳሚት ያለበትን ክፍል ብርግዳ አድርጋ ስትገባ ይናገራል። በጠዋት ምን አይነት ነገር ነው? በራንኳኪ እንጂ። ሴቤ ላይ ሄዳለች ወንድሜ። እንዴት ሄደች ማለት ምን ማለት ነው? እቃዋን ይዛ ሄዳለች ወንድሜ። ጌጣጌጦችንም ይዛ ነው ሄደችው። ስለዚህ ስለ ሴቤ ላይ ምንድነው ማድረግ ያለብኝ? ጃሃንም ቦታው ላይ ይደርሳል። ምን እያላችሁ ነው? ጃሃን ሴቤ ላይ ያመልጣለች። ኖህ ከሚባለው ልጅ ጋር ሄዳለች። ይሄ ደግሞ ምን ማለት ነው? ቆይ ገንዘቦችንም ጌጣጌጦችንም ይዛ ሄዳለች እኮ ነው የምልህ። አይገባህም እንዴ? ሳሚትም ይናገራል። ነገር ግን ህክመት እሷ ልጅሽ አይደለችም። ለምን ትጨነቂያለሽ? አብደሃል እንዴ አባዬ? እንዴት ነው የምትናገረው? ታውቂያለሽ ሴቤ ላይ ተመሳሳይነት አለው። እንደዚህ ተባልኩኝ። ወለድኩ ማለት እናት ነኝ ማለት ነው ወይ? እንደዚህ አይነት ቃል ተነግሮኛል። በመጨረሻም ተደፍራ እንደወለደችኝ ነገረችኝ። እሺ እንደዛ ቢሆንስ የኛ ኃጢያታችን ምኑ ላይ ነው? ወንጀላችን ምንድን ነው? ሴቤ ላይ የዚህን ጊዜ ኖህን ከንፈሩን ትስመዋለች። እኔ ባንተ አምናለሁኝ። ኖህም ለቀቅ እያደረጋት ይናገራል። ለሰዎች የደስታ እንባቸው መሆን ነው የምፈልገው። ታውቃለህ እስካሁን ድረስ ልቤ አልተሳሳተም። እናም አሁን ልቤ ይሄንን እጅህን እንዲይዝ ይነግረኛል። የትም ብትወስደኝ ይቀበላለሁ። ህይወት ምንም ይሁን ምንም ከጎንህ መሆን እፈልጋለሁ። የት መሄድ እንዳለብኝና ምን ማድረግ እንዳለብኝ አላውቅም። ነገር ግን ልጎዳሽ አልፈልግም ሴቤ ላይ። ሎም በፍቅር እየተመለከታት እጇን ይስመዋል። ወደ እሷ መኪናም ገብተው ይሄዳሉ። በሌላ በኩል ሳሚት ይናገራል። ዛሬ የአባትነት ምርመራው የሚታወቅበት ነው እና ምን ሊሆን ነው? ቆይ ምን ሊሆን ነው አባዬ ታዳ? ሴቤ ላይ ደግሞ በህጋዊ መንገድ ያገባችኝ ባለቤቴ ነች እና ከመኖሪያ ቤቱ ጋር እንዴት እንደሸሸች የሚያውቅ የለም። እና ከጀርባዬ ምን እየተካሄደ ነው ያለው? ይሄ ኖህ ማን ነው? ቆይ ማን ነው? መንታውን ይዞ ወደዚህ መጥቶ እኛን ለማጥቃት የሞከረ ጠላታችን እንዲጫወትብኝ በጭራሽ አልፈቅድለትም። እኛ እድለኞች ነን አባዬ፣ ይሄንን መርሳት የለብህም። ምንም ይሁን ምንም ሴቤ ላይን ወደዚህ መልሼ አመጣታለሁ።
ብሎ ተናግሮ ጂሃን ሽጉጥ ብድግ እያደረገ ይይዛል። ሳሚትም ይሄንን ሲመለከት ግራ ይጋባል። ሂክመትና ሳሚትም እየተከተሉት ነው። ቡንያሚን ሂክመት ትናገራለች። እደውልላታለሁ፣ በቃ ትመለሳለች። እየተከተልናት እንደሆነ በጭራሽ ማወቅ የለባትም። እንደዛ የምታደርጊ ከሆነ ቅድመ ጥንቃቄ ታደርጋለች። ይኸውልህ ቡንያሚን 3 ወንዶችን አዘጋጅ፣ በጣም ጎበዞች መሆን አለባቸው። እሺ ጌታዬ፣ እንዳልከኝ አደርጋለሁ። አባዬ እናንተ ደግሞ አትመጡም። አትምጡ ማለት ምን ማለት ነው? እኔ ራሴ ይዣት እመጣለሁ፣ እናንተ አትመጡም እያልኩሽ ነው። ቢያንስ ለፖሊሶች ልደውል ልጄ። ፖሊሶች እነሱ ያሉበትን ቦታ ማረጋገጥ ይችላሉ። አያስፈልግም አልኩህ አባዬ። ልጄ ለምንድን ነው እንደዚህ የምታደርገው? የት እንደሄዱ እንኳን አታውቅም እኮ። እኔ የት እንዳሉ በደንብ አውቃለሁኝ። ሁሉም መኪናዎች ላይ ጂፒኤስ ገጥሜያለሁ። እናም የት እንዳለች በደንብ አውቃለሁ። ሴቤ ላይ የት እንዳለች ታውቃለህ? አዎ አውቃለሁኝ። ሴቤ ላይ አሁን ወደ አንካራ እየሄደች ነው። እናም ለማንም ምንም ነገር አትበሉ እየነገርኳቸው ነው። ጂሃን ይህንን ተናግሮም ጥሏቸው ይሄዳል። ጂሃን በመጨረሻም ለሶስቱም ሰዎች ያዘጋጀላቸውን ሽጉጥ ይዞ መጥቶ ፊት ለፊታቸው ላይ ያስቀምጠዋል። የምልህን ነገር በደንብ አድርግ እሺ አቶ ጂሃን፣ ሁላችሁም አዳምጡኝ። ወደ ግጭት አንገባም። እነዚህን የምንይዛቸው እንደ መከላከያ ብቻ ነው። ኖህ ከኋላው ጠንካራ ኃይሎች አሉት። ለዛም ሁላችንም ቅድመ ጥንቃቄ እናደርጋለን። ገብቶናል። አንድ ጂፒኤሱን እየተመለከተ ይናገራል። የምንከተለው ተሽከርካሪ በአሁን ሰዓት ተራራዎቹ ጋር ቆሟል። ሴቤላይና ኖህ ምግብ እየበሉ ቁጭ ብለዋል። አመሰግናለሁ ኖህ፣ መልካም ምግብ ይሁንልሽ። ለማንኛውም አሁን እንነሳ። ኖህ ሴቤላይን አቅፎ እየሳማትም ወደ መኪናው ይገባሉ። በሌላ በኩል ጂሃን ሰዎቹን አስከትሎ ሴቤላይን ከኋላ እየተከተላት ነው። ሌላ በኩል ሴቤላይና ኖህ በሚሄዱበት ጊዜ ትተነፍሳለች። ምን ነው አላውቅም፣ ይህንን ሁኔታ መላመድ እችላለሁ። ብዙ ጊዜ እናቴ እያልሻት ኖረሻል። ከዚህ በኋላም እናትሽ እንዳልሆነች መቀበል ቀላል አይደለም። ልክ ነህ፣ ቀላል አይሆንም። አሁን በፍጥነት እያሽከረከረ እነሱ ላይ ለመድረስ እየሞከረ ነው። ሴቤላይ በስፖኪዮ በምትመለከትበት ጊዜም የጂሃንን መኪና ተመለከተች። ኖህ ጂሃን እየተከተለን ነው። እርግጠኛ ነሽ ጂሃን ነው? አዎ ጂሃን ነው። የእሱ መኪና ነው እየተከተለን ያለው። ወይ እንዴት ነው ሊያገኘን ይቻለ? እንዴት? በመኖሪያ ቤታችሁ ውስጥ ላሉት ሰው ለማንም አልተናገርሽም አይደል? ወደዚህ ሄዳለሁ ብለሽ አልተናገርሽም? በጭራሽ ለማንም አልተናገርኩም። እንደዛ ከሆነ የመከታተያ መሳሪያ ያስቀምጧል ማለት ነው። ፈጣሪ ይፍረድብህ። ኖህ ንገረኝ፣ ምን ልናደርግ ነው? መፍራት የለብሽም፣ በቃ አትፍሪ። ና ጂሃን። በመጨረሻም ጂሃን ከፊት እየቀደመ መንገድ ይዘጋባቸዋል። ሶስቱም በፍጥነት ከመኪና ይወርዳሉ። ጂሃን ምን እያደረግክ ነው? ለምንድን ነው የተከተልከን? ሴቤላይ ወደ መኪናው ግቢ። ወደ ቤት እንሄዳለን። ሴቤላይ ወዴትም እንዳትሄጂ። ሴቤላይ ወደ መኪናው ግቢ እያልኩሽ ነው። ጂሃን እባክህ እንደዚህ አታድርግ። ሴቤላይ እያናገርኩሽ ነው፣ ግቢ ብዬሻለሁ። ወደዛማ አትገቢ ከሆነ ደም መፋሰስ ይኖራል። የእውነትህን ነው? ደም መፋሰስ ይኖራል? ጂሃን ሽጉጡን ላጥ እያደረገም ኖህ ላይ ይደቅንበታል። ጂሃን እንደሱ እንዳታደርግ። ሴቤላይ ለመጨረሻ ጊዜ ነው የምናገረው፣ ወደ መኪና ግቢ። እኔ ደግሞ ለመጨረሻ ጊዜ እነግርሃለሁ፣ ሴቤላይ ወደ አንተ መኪና አትገባም። ግቢ ብዬሻለሁ። ኖህም የዚህን ጊዜ ሽጉጡን እያወጣ ጂሃን ላይ ይደቅንበታል። እንደዚህ አታደርግ እባክህ፣ እየነገርኩ ነው። ሴቤላይ ወዴትም አትሄድም። ጂሃን እባክህ እንደዚህ አታደርግ። ሴቤላይ እየነገርኩሽ ነው። አንቺ ሚስቴ ነሽ፣ አግብቼሻለሁ። እኔ ጋር ትመጫለሽ። እንደዛ አይሆንም ጂሃን፣ ከንቱ ነገር አትናገር እባክህ። ያ ሰርግ ለእኔ ምንም ትርጉም የለውም። ሴቤላይ እየነገርኩሽ ነው። የጂሃን ሰዎች መጥተው ከኋላው ቆመዋል። ይሄ ሰው በህይወት እንዲኖር የምትፈልጊ ከሆነ ወደ መኪናው ውስጥ ግቢ። እንድታሸንፈኝ አልፈቅድልህም ኖህ። የእውነትህን ነው የምትናገረው? እንደዛ ነው። ሴቤላይ ለመጨረሻ ጊዜ ነው የማስጠነቀቅሽ። በጣም እያናደድሽ ነው። ወደ መኪናው ግቢ። ሴቤላይ በጭራሽ ወዴትም እንዳትሄጂ። ጂሃን የእውነት የማይሆን ነገር እያደረግክ ነው። ጭንቅላቱ ላይ ነው የምተኩሰው እያለም ወደ መሬት ይተኩሳል። እሺ በቃ። መጨረሻም የጂሃን ሰዎች ኖህን እየከበቡ መሳሪያ ይደቅኑበታል። እንዳትነኩት፣ አቆሙ ባካችሁ፣ ባካችሁ። እኔ ካንተ ጋር መሄድ አልፈልግም ጂሃን፣ ልቀቀኝ። በግድም ወደ መኪና ይዟት ገባ። ኖህም ይናገራል፣ አድንሻለሁ። ሴቤላይ ምንም እንዳትፈሪ፣ ከዚህ ሰው አድንሻለሁ። ጂሃንም ይናገራል፣ መጀመሪያ ራስህን አድን ሰውየው። ጂሃንም ዙሪያውን ሲመለከት ሁሉም መሳሪያ ደቅነውበት ነበር። በመጨረሻም ጂሃን ሴቤላይን ይዟት ሄደ። ቡንያሚን ከኖህ ፊት ለፊት እየተንጎራደደ ይናገራል፣ የኔ ጀግና ጂሃን ምን እያደረክ ነው? ምን እያደረክ ነው? ኖህን ልትገለው ነው እንዴ? ጂሃን አሁን ደግሞ ነፍሰ ገዳይ ልትሆን ነው? መኪናውን አዙረውና ወደዛ እንሂድ። ቡንያሚን እየተንጎራደደም ይናገራል፣ ጀግናው የታሪኩ መጨረሻ ይሄ ነው። ሽጉጥ ምንም አያስፈልግም፣ ሌላ ባህላዊ ነገሮችን መጠቀም እንችላለን። ልኩን እያወጣም የቀለደ ፊቱን ይመተዋል። ኖህ እየተናደደም ቡንያሚንን በቴስታ መተው። መታወቂያውንም አውጥቶ የኖህን ስም ከናባቱ ያነባል። ኖህ ደሙ እየፈላ ነው። ይሄ ልጅ ሱምሩ የምትባል እናት አለችው እያለ ሲናገርም ኖህ ይናደድበታል። ቡንያሚንም ኖህን በቦክስ ይመተዋል። በሌላ በኩል ሴቤላይ አሁንም ቢሆን እየተናገረች ነው፣ አቁም ብያለሁ። የእውነት አንተም እንደነሱ ክፉ ነህ። እንደዚህ ነው የምታደርገው፣ አንተም አትረባ።
ቻንም ይጮህባታል። ሴቤላይ ዝም በይ፣ በድጋሚ አላስጠነቅቅሽም፣ ዝም በይ። ኑሐሚንም ከመተው በኋላ ትዕዛዝ ያስተላልፋል። ወደዛ ወደ መንገዱ ላይ ጣሉትና ነው የተባሉትን ካደረጉ በኋላም ወደ መኪና ይገባሉ። ሴቤላይን ወደማታውቀው ቦታ ቻን እየወሰዳት ነው። ወዴት እየወሰድከኝ ነው ቻን? የት ነው ያመጣኸኝ? ቻን መልስልኝ። ወደ ውስጥም ይዟት ይገባል። ለምንድን ነው ወደዚህ የመጣ ነው? ቻን ተወኝ ብያለሁ፣ ልቀቀኝ። ወደ አንድ ክፍል ይዟት ከገባ በኋላም ይናገራል። ምን እያደረግሽ ነው? ያ ኖህ የሚባል ልጅ ያደረገውን ነገር በፍጥነት ረሳሽው እና ከሱ ጋር ለማምለጥ ሙከራ አደረግሽ? ለምን አላደርግም ቻን? ስለዚህ ሁሉም በአጋጣሚ ነው ብለሽ አመንሽ? ያ ሰው ሲያታልለን ቆይቷል እኮ። አንተም እኮ አታለኸኛል። እንዴት እንዳታለልከኝ ላስታውስህ እንዴ? ርሱን አትቀይሪ ሴቤላይ። ተመልከት፣ ኖህን እወደዋለሁ። ቻንም ደሙ ይፈላል። እያንዳንዱን የሚነግረኝን ነገር አምኘዋለሁኝ። የኔና ያንተ የውሸት ትዳር ወረቀት ላይ ነው። ቻንም ወደ ሴቤላይ እየዞረ ይናገራል። ስለዚህ ስለ ትዳራችን ግድ የለሽም፣ ነገር ግን አንቺ ባለቤቴ ነሽ። ኖህ ደግሞ ለእኔ ጠላቴ ነው። እስከምሞት ድረስ እሱ ጠላቴ ነው። ስለዚህ አልተነጋገርንም እንዴ? እያለም ወደ እሷ ይጠጋል። ሴቤላይም ከሱ ትሸሻለች። ኖህም ሜሊክም አታለውኛል፣ አንቺ ደግሞ ከጠላቶቼ ጋር እየተባበርሽ ነው። ሴቤላይ በምትሸሽበት ጊዜም ወደ አልጋ ላይ ትወድቃለች። ስለ እነዚህ ነገሮች ሁሉ ተነጋግረን ነበረ፣ አንቺ ግን ሁሉንም ነገር ረሳሽው። ስለዚህ እኔ መጥፎ ሰው ነኝ ማለት ነው? ቻን ይበቃሃል። ቻን ጉንጭና ጉንጯን እየያዘም ይናገራል። መጥፎ ሰው ስለሆንኩኝ ጉዳት አደርስብሻለሁ፣ መልሽልኝ እያለም ሲጠጋ ሴቤላይ በፍርሃት ቻን እያለች በተደጋጋሚ ትጠራዋለች። ሴቤላይ መልሽልኝ እንጂ መጥፎ ሰው ነኝ? ንገሪኝ ሴቤላይ። ራሱን መቆጣጠር እያቃተውም ወደ መሬት ላይ ይወድቃል። ስቅስቅ ብሎ ካለቀሰ በኋላም አዝናለሁ ብሎ ጥሏት ይሄዳል። መናፈሻው ውስጥም ሄዶ መሬት ላይ ቁጭ ብሎ ማልቀስ ይጀምራል። ሴቤላይም ይሄንን ነገር ትመለከታለች። መናፈሻው ውስጥ ቁጭ ብሎም እያለቀሰ ይናገራል። ሜሊክ፣ እኔ ደህና ነበርኩኝ፣ በጣም ወደድኩሽ እኮ። በሌላ በኩል ሜሊክ አሁንም ቢሆን ክፍሏ ውስጥ ሆና እያለቀሰች ሆዷን ይዛለች። ውድ የቻናሌ ቤተሰቦች የዛሬው መንታ መንገድ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሰናይ ጊዜ።